ሄሎ ኤቭሪዋን እንዴት ናችሁ? እንግዲህ ይህ የዊክሊ ትሬድ ፎርችን ነው። አሁን ያለነው ዩሮ ዩኤስዲ ላይ ነው። አሁን እንግዲህ በዚህ ሳምንት ምን ይፈጠራል የሚለውን አብረን እናያለን። ሊፈጠር የሚችለውን አብረን እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቤተሰብ መሆን ትችላላችሁ። ሌትስ ጎ ፋሚሊ። እንግዲህ ባለፈው ሳምንት ፓውንድ ላይም ዩሮ ላይም ምንም አይነት ሴታፕ ወይም ደግሞ የትኛውም አይነት ፌር ቫልዩ ጋፖች ኦርደር ብሎኮችም እየተከበሩ አልነበረም። ምንም አይነት ኬ ሌቭል ሲከበር አልነበረም እና ያልታሰበ ሪቨርስ አልነበረ የነበረው። ጭራሽ ያልጠበቅነው ሪቨርስ አልነበረ የተፈጠረው። ምክንያቱም እንግዲህ ሁላችንም ስንጠብቅ የነበረው እቺን የዴሊ ኦርደር ብሎክ መጥቶ ተች አድርጓት ወደ ታች እንዲወርድ ነበር ስንጠብቅ የነበረው። ግን እንደዛ ነው። እንደምታዩት እዚህ ጋር ሰኞ ዕለት መጥቶ ፌር ቫልዩ ጋፕም አላከበረ ምናምን ነገር ቀጥታ መውረድ ጀመረ። እዚህ ጋር ሰኞ ዕለት ማክሰኞ ዕለትም ቀጠለ። ሮብ ዕለት ሪቨርስ አደረገና አርብ ዕለት ልክ ወደዚህኛው ወደ ዴሊ ኦርደር ብሎክ ነው የተመለሰውና አሁን ላይ በዩሮ ላይ ያለ አንድ የመንዝሊ ትልቅ ካንድል አለ። ፌር ቫልዩ ጋፕ አለን። ታርጌታችን እስከዛ ድረስ ነው። እንግዲህ ዶላር ላይ የሚቀየር ነገር እስከሌለ ድረስ እቺን ያያችኋት ነው። እቺኛዋን እዚህ ጋር አሁን ታርጌታችን እንግዲህ ዶላር ላይ የሚቀየር ነገር እስካልተፈጠረ ድረስ ከዚህኛው እንግዲህ ከዚህ አካባቢ በቃ ይሄ እስከዚህ ወሩ ምናምን ነገር እስከዚህ ፌር ቫልዩ ጋፕ ድረስ እንጠብቃለን። የዶላር የሚፈጠሩ ዜናዎችን ምናምን ነገር ያለውን ነገር እያየን ነው እንደዛ ምን አድርገው። ግን ነገር እስካሁን ባለው ነገር የምንጠብቀው ነገር ቢኖር ዶላር እንግዲህ ዶላር ስትሬንግዝ ነው ያለው። ለዛ ይሄንን ነገር ልንጠብቅ እንችላለን። ለፊውቸር ፎርካስታችን እሱ ነው። ነገር ግን ለዊክሊ ፎርካስታችን አሁን እንግዲህ ወደ ዊክሊ ፎርካስታችን ይሄ የሃይ ታይም ፍሬም ባያዛችን ወደዛ ቤሪሽ ነው ዩሮ ዩኤስዲ ቤሪሽ እንደሆነ ነው የሚያሳየን። እና አሁን እንግዲህ እዚህ ጋር ምን አለን መሰላችሁ? ወደ 4 አወር ወደ ሚድል ታይም ፍሬም ከመግባታችን በፊት እዚህ ጋር የዴሊ ኦርደር ብሎክ አለ፣ የዴሊ ብሬከር ብሎክ አለ። እንደምታዩት ደግሞ እዚህ ጋር ሌላ ተጨማሪ የዴሊ ፌር ቫልዩ ጋፕ አለ። እና እዚህ ሳምንት ላይ 3 ነገሮችን ልንጠብቅ እንችላለን። ምክንያቱም በደንብ ክሊር እየሆነልን ስላልሆነ ማርኬቱ እንዳልኳችሁ ባለፈው ሳምንት ብዙ ማክበር የነበረበትን ፌር ቫልዩ ጋፕ እና ኦርደር ብሎኮች ሲያከብር አልነበረም እና ድንገት ነው ሪቨርስ አድርጎ ራሱ መጥቶ ያንን እንትን አላከበረው። እዚህ ጋር ነበር ሮብ ዕለት እንደዚህ ነው ሪቨርስ ያደረገው። ሐሙስ እሱን ኮንቲኒው ያደረገ። ነገር ግን ሐሙስ ዕለት እቺኛዋን የፎር አወር ፌር ቫልዩ ጋፕ እና እቺን የፎር አወር ኦርደር ማነው ብሬከር ብሎክ መጥቶ ቴስት አላደረገም። በቃ ዝም ብሎ ነበር ራን ሲያደርግ የነበረው። እንደምታዩት ወደ ላይ ብዙም በቃ ደስ የሚል ነገር አልነበረም። በቃ ምንም አይነት ኪሊቨሮችን ሲያከብር አልነበረ። በቃ ራሱ ያ ሪቨርሳሉን አድርጎታል ሮብ ዕለት ላይ ግን ምንም አይነት ኢንትሪ አልሰጠንም። እዚህ ጋር እንግዲህ ማክሰኞ ዕለት ጆርናሌ ላይ የማልከተው ትሬድ ነው። ምክንያቱም ኬ ሌቭል ሳይከበር የገባው ትሬድ ስለሆነ ለእናንተም ላሳያችሁ አልፈልግም። ዝም ብዬ ዲፍረንስ ነው ያው ላይክ እንደ ጋምብል ነው። ግን ተሳክቷል፣ ሆኗል። እሱን እናልፈዋለን። ላሳያችሁ አልፈልግም እሱን ትሬድ እና አሁን በዚህ ሳምንት የምንጠብቀውን ነገር ላሳያችሁ። በዚህ ሳምንት ፎርካስታችን የሚሆነው ጋይስ እሺ ቅድም እንዳልኳችሁ ነው። እንደዚህ ትሆንና አሁን ምን እንደምጠብቅ ላሳያችሁ። እንዳልኳችሁ 3 እይታ አለኝ በዚህ ሳምንት። ምክንያቱም ምን አይነት ሪትሬስመንት እንዳደረገ ባለፈው ሳምንት እኔም ትንሽ አልገባኝም። እዚህ ኦርደር ብሎክ ጋር ዴሊ ኦርደር ብሎክ ጋር መጥቶ ሊመለስ ከሆነ የሚሆነውን አብረን በዚህ ሳምንት ቀደም እንዳልኳችሁ እቺን የዴሊ ኦርደር ብሎክ ጋር ደርሶ የሚመለስ ከሆነ ምን ጠብቃለን? እቺን የ4 አወር ሃይ እቺኛዋ ማለት ነው። እሷን እንደዚህ አውጥቷት ሰኞ ኦር ማክሰኞ
ያ ብቻ እንደዚህ አይነት ነገር ልንጠብቅ እንችላለን። ታርጌታችን እስከዚህ ሎ ድረስ እስከ ኤክስተርናሉ ድረስ ይችኛው ኤክስተርናት ናት። ባለፈው ሳምንት የሮብለት ሎ ናት እና እስከዛ ድረስ ታርጌታችን እንድናደርግ እንችላለን። ይህ የመጀመሪያው ኢንሳይት ነው፣ እይታዬ ነው። ይህ የመጀመሪያው እይታ ነው። ሁለተኛም ደግሞ ካልን ከዚህኛው ፌር ቫልዩ ጋፕ ይልቅ ከዚህ ተነስቶ ሰኞና ማክሰኞ እዚህ አካባቢ ደርሶ ዘን ሮብለት እንደዚህ የሚያደርግልን ከሆነ አሁንም ታርጌታችን የሚሆነው እስከዚህኛዋ እስከ ፕሪቪየስ ዊክ ሎ ድረስ ነው። የሳምንቱ ዝቅተኛ ፕራይስ የተሰራለን ሮብለት ነው። እስከሱ ድረስ ታርጌት ልናደርግ እንችላለን። እንደዛ ልናደርግ እንችላለን። ሌላኛውና ሶስተኛው የመጨረሻ እይታ የሚሆነውን ላሳያችሁ። እዚህ ጋር እንዳልኳችሁ ፌር ቫልዩ ጋፕ አለ። እሱን እስካሁን ለምን አሰመርክ ብላችሁ ልጠይቁኝ ትችላላችሁ። እሱን መጨረሻ ላይ ላሳያችሁ ብዬ ነው። ኦኬ ይሄንን ላጥፋው። አይ ቲንክ በዚሁ እንቀጥል። ነገሩ እንዳይሞነጫጨር ብዬ ነበረ። ምን ልንጠብቅ እንችላለን? እዚህ ጋር ነው ያለው እና እንዳልኳችሁ ወይ እዚህ ውስጥ ገብቶ ተመልሶ እዚህ የዴሊ ፌር ቫልዩ ጋፕ ውስጥ ገብቶ እዚህ ጋር የዴሊ ፌር ቫልዩ ጋፕ ውስጥ ገብቶ ማለትም ባለፈው አሁን ለሚመጣው ሳምንት እንደዚህ አይነት አዝግ የሆነ ሳምንት ልናይ እንችላለን። እንደዚህ ደን ያው ኔክስት ሳምንት እንደዚህ ይወርዳል። ዞሮ ዩኤስዲ ቤሪሽ የመሆኑ ሞመንታም ከቡሊሽ የበለጠ ሞር እንትን ነው ይታያል እና እንደዚህ ነው የምንጠብቀው። ይሄንን ነው ሞር ግን ሁለቱን ከዚህኛው ፌር ቫልዩ ጋፕ ውስጥ ከመግባቱ ይልቅ እነዚህን ሁለቱን ነገሮች የማየት እድላችን ከፍተኛ ነው። እንደዛ ካልሆነ ደግሞ እንዳልኳችሁ ነው እዚህ ውስጥ ይመጣል። ሰኞና ማክሰኞ እዚህ ደርሰው ሰኞና ማክሰኞ እንደዚህ አድርገው ሮብለት ወደዚህ ወደ ዴሊ ኦርደር ብሎ ክረል ሊያደርግ ይችላል። ሙሉ ዊኩን ማለት ነው። እንደዚህ አይነት ዊክል ምን ልናይ እንችላለን? እንዳልኳችሁ ከታች ከፍተኛ በጣም ትልቅ የሆነ የመንዝሊ ፌር ቫልዩ ጋፕ አለን እና የዴሊ እይታችን እንግዲህ የዩኤስዲ ኔክስት እይታችን እንደዚህ ነው የሚሆነው እና ይሄ ነበረ ይሄንን ነው እንግዲህ ለቀጣይ ሳምንት የምንጠብቀው። አላቅም ማርኬቱ ምን ሊያደርግ እንደሚችል እኛ ምንም የምናውቀው ነገር የለም። ነገር ግን ሙሉ ሳምንቱን እየተዘጋጀን መጠበቅ ነው ከኛ የሚጠበቀው። ሳምንቱ ማርኬቱ ምን አይነት ሙቭ ሊያደርግ እንደሚችል የምናውቀው ነገር የለም። ነገር ግን እኛ ራሳችንን አዘጋጅተን ከማርኬቱ ጋር ራሳችንን አጀስት አድርገን ሳምንቱን መጠበቅ ነው። እነዚህ ሶስት እይታዎች አሉኝ ብያችሁ እንዳልኳችሁ እዚህ ጋር እነዚህን እንግዲህ ያው ሰኞና ማክሰኞ ረን ሊያደርግ ይችላል። ኦር ሰኞ ብቻ ወደዚህ ረን አድርጎ ማክሰኞ ሊመጣ ይችላል። ከዚህ ጋር ሰኞና ማክሰኞ ወደዚህ ረን አድርጎ ሮብ ወደዚህ ሊመለስ ይችላል ምናምን ነገር። ሰኞና ማክሰኞ ወደዚህ ረን አድርጎ ሮብ ሐሙስ ዓርብ ወደዚህ ረን ሊያደርግ ይችላል። ያ የሚመረኮዘው ምንድነው? ሰኞና ማክሰኞ የሚያሳየንን የማርኬት የፕራይስ አክሽንን ሙቭ አይተን ወዴት ልንዳሰበ መረዳት። ያ ማለት ሰኞና ማክሰኞ ወደ ላይ ከመጣ ዳት ሚንስ ቤሪሽ ሳምንት ልናሳልፍ እንችላለን። ሰኞና ማክሰኞ ወደ ታች ከመጣ ቡሊሽ ሳምንት ልናሳልፍ እንችላለን። ያው እዚህ ጋር እንዳልኳችሁ ነው። ያው እዚህ ጋር እንግዲህ እንደምታዩት ነው። ሰኞ ማክሰኞ ወረደ፣ ሮብ ላይ ድጋሚ ይኸው ቡሊሽ ሳምንት ሰራልን ማለት ነው። ልክ እንደዚህ አይነት ሳምንቶችን ልናሳልፍ እንችላለን። እንግዲህ የኔ የዊክሊ ፎርካስት እይታ ይሄንን ይመስላል። የእናንተን ኮሜንት ሴክሽን ላይ አጋሩን። እንግዲህ እንደዚህ አይነት ፎርካስቶች፣ ትሬድ ሪካፖች እና ስለ ሪስክ ማኔጅመንት ወደፊትም እናወራለን ብዬ አንድ ቪዲዮ ሰራላችኋለሁ ብዬ አስባለሁ። እንደዚህ አይነት ነገር እንዲደርሳችሁ ከፈለጋችሁ ከኔ ጋር ሀሳብ አስተያየታችሁን ሼር ማድረግ ከፈለጋችሁ ኮሜንት ላይ ጻፉ። ሰብስክራይብ በማድረግ የደወል ምልክቱን የተጫናችሁ ቤተሰብ መሆን ትችላላችሁ። ጉድባይ ፋሚሊ።